ሃይዲማ ወደ ዋናው ቦታ መታዩት እንግዲህ ለማድረግ ጤፍ ወይንም ብቅል አይደለም ወርቅ ነው እንግዲህ በአስፋልት 130 በለው በሞተር ወደ ገጠሯ ማዋ የኢትዮጵያ ክፍል ገብተን ዮአፍ ነው አይዲያ መንገዱ እንዴት እንደሚያገጫግጭ በሰልፊ ነው ግዴታ ነው ምን ማድረግ እንችላለን ሌላ ናይስ ሰላም ነባ ነው በነባ አሚን እንግዲህ ስዘባርቂ ሰላም ቤዚ ነኝ አሚን ሰላም ቤዚ ቲቪ በነባ ብሎግስ ተመልሰናል ማለት ነው ነባ ነኝ እዚህ ጋር ኢዮርም ይገኛል ማለት ነው ዛሬ ሻኪሶ ከተማ እንገኛለን ማለት ነው ዛሬ መንገዳችን ምንድነው የሚሆነው መንገዳችን የሚሆነው እንግዲህ ከሻኪሶ ወጣ ብለን አራውንድ 45 ኪሎ ሜትር ራቅ ብለን ሃይዲማ የምትባል ትንሽ የወርቅ መንደር አካባቢ እንሄዳለን እንግዲህ እዛ እስከምንደርስ ብዙ ቻሌንጆች ብዙ የምናያቸው ብዙ ነገሮች ይኖራሉ አካባቢውም ወራቱም እንግዲህ የክረምት ወራት ነው መንገዱም ጭቃ ምናምን ሊሆን ይችላል ቻሌንጅ ሊኖረው ይችላል እስኪ ግን ቻሌንጁን እንፈልገዋለንና አብረን እንግዲህ አለባበሳችን እንደምታዩት ነው መኪና ሳልፈን እንመለስ ያው ምንድነው ጭቃማ ቦታ በጣም ይሆናል ብለን እንግዲህ ልብስም ቅያር ቦርሳ ይታያችኋል ቦርሳ እንግዲህ ቅያር ልብስም ይዘናል ብላላት ጭቃ ከተጨመላለቀን እዛ ሄደን ለመቀየር ምናልባት ደግሞ ፀሐይ ከሆነ ደግሞ አዋራማም ሊሆናል ምናምን የሚል ኢንፎርሜሽን ከሰዎች ሰምተናል ማለት ነው በጣም ቻሌንጂንግ ጉዞ ነው ግን በጣም ደስ የሚል መንገድ ነው የሚሆነው ማለት ነው በሞተር ወደ ገጠሯ ማዋ የኢትዮጵያ ክፍል ገብተን ምናስጎበኛችሁ ይሆናል ኢዮርና ነኝ እንግዲህ ምናደርገውን ቭሎጋችን እንድታዩ ሁላችሁም ኮዲው ሰብስክራይብ እና ላይክ ያደርጋችሁ ነባ ቭሎግስን አበረታቱ ማለት ነው ወደ ቪዲዮ ከኛ ጋር ነው መንገድ ዳር ቁጭ ብለው ልክ እንደ ጉልት ቁጭ ብለው የምታዩቸው ሴቶች ቤንዚን የሚሸጡ ሴቶች ናቸው ከነሱ ውስጥ የሆነቻውን መርጠን የተወሰኑ ቤንዚሎችን እንገዛለን ቢያንስ 45 ኪሎ ሜትር ነው የምንሄደው ለደርሶ መልስ አንድ 5-6 ሊትር አለን ሜካ ባለማላ ቤንዚሉ አሪፍ ነው ሶመልስ እንግዲህ ወደ 90 ኪሎ ሜትር ማለት ነው ለ90 ኪሎ ሜትር በግምት 8 ሊትር የሚሆን እንግዛ ብለን ተመካከርንና 8 ሊትር በ1600 ብር ከፍለን ገዛን ማለት ነው እሱን ይዘን ወደ መንገዳችን መቀጠል ይሆናሉላችሁ ጆርኒያችን አብራችሁ እንድታዩ ኮዲው ተጋብዛችኋል ሰብስክራይብ እና ላይክ ያደረጋችሁ መለከቷቸው በቆርቆሮ የታጠሩት ረጃጅም ሰፋፊ ግቢዎች የቡና ማቀነባበሪያ ሳይቶች ናቸው ከዚህ ኦሬዲ ይለቀምና ወደ ውጭ ኤክስፖርት ለማድረግ የሚዘጋጅበት መጋዘንና የማድረቂያ ቦታ ነው የምታዩት ደማቅ ፈገግታዋ ሰዳሏን ተላብሳ ይሄ ወደ ገደምቢ ወይም ደግሞ የሚድሮክ ቀጥታ ወርቅ ማውጫው ቦታ ማለት ይሄ ነው ዙም አድርጌ እስኪ ላሳያችሁ የምታዩት ትልቁ ተራራ ማለት የወርቅ ተራራ ማለት እሱ ነው ድምጽ ከተሰማ እንግዲህ ነው ያላቀ እኔ ደቃ እሱን ስለመሄድ የሰው ፍጡር መሆንሽ አእዋፍ ፍጥረታት አጅበውሽ አበቦቹ ልዩ ግርማ ሰጥተውሽ ሹፌሩን አምጣ ብላ መንዳት ጀመረች የመጨረሻ መንገዱ ያንገጫግጫለው ማለት ነው ፒስታ መንገድ ነው ፒስታውን ደግሞ የሆነ በደንብ ተሰራ ፒስታ ክረምትም ስለሆነ በጣም ተበላሽቷል ድምጽ መለከት ሰማ ላከ ወደ ቀንጥቻ የሚያስገደው መንገድ በዛኛው በኩል ነው አይቼሽ ለተለጋ
ዩ ሃቭ ኖ አይዲያ መንገዱ እንዴት እንደሚያንገጫግጭ ምንም። ከተራራው ግን በጣም ነው የሚያምረው። ቀስ ብለህ እስኪ ትንሽ ቀስ በል እስኪ። ምንም ያው ነው አካል ቆመ። እኛ ለምን ገጫገጨው ሰው አይኑ ነው ካየዋል። ኧረ በጣም ነው የሚያስጠላው። ሬጂ አሁን እንግዲህ እንደምታዩት እስኪ ለሚቸኪት አሁን እንግዲህ እንደምታዩት ወደ ስንት ኪሎ ሜትር መጠና ማሰብ ወደ 13 ኪሎ ሜትር እቺ ሬጂ የምትባል ከተማ ወጣን። ከዛ ትንሽ ወጣ ብለን ያለ ነው። በጣም ዝናብ ይሆናል ምናምን ተብለን በጣም አለባበሳችን የመጨረሻ በቃ ወታደር አለባበስ የለበስ ነው። በሞተር ነው እየተንቀሳቀስን ያለ። እዛ ጋር ጓደኛ ያለ ስልክ እያናገረ ነው። አካባቢው ቀላል አያምርም ማለት ነው። ይታች ገደል ነው። በጣም ነው የሚያምረው። በቃ እዛ ጋር ተራራ ይታያችኋል። እስኪ ወደፊት ለፊት ማለት ይሻላል መሰለኝ። በጣም ይሄ ተራራ እንዴት ነው የሚያምረው በእናትህ። ይሄኔ የስንት ወርቅ ክምችት ይሆናል ሀገራችን ቢሰራ። ሀገራችን እንግዲህ መልካም ምድሯ በጣም ደስ የሚያጥራና ነገር ነው ያለን። ደስ ይላል። እንዴት አየው? እንዴት ነበር መንገድ? 13 ኪሎ ሜትር መጠናል አለ። 13 ኪሎ ሜትር በአስፋልት 130 በለው። በጣም ቂጥ ያደክማል። በጣም ነው የሚያንገጫግጫል ምናምን ነገር ግን ደስ ይላል። ግን የሆነ አዲስ ነገር ስለሆነ ደስ ይላል። አዲስ ቻሌንጅ ነው ምናምን ደስ ይላል በጣም። አለባበሱን እንግዲህ ጓደኛዬ እንዳያችሁት ነው። ሞተረኛ እንግዲህ ቀደም እንደነገርናችሁ ነው። ሞተረኞች ናቸው በቃ የሚያልፉት ከኋላ። እዚህ ጋር አብዛኛው ሰው በሞተር ነው የሚንቀሳቀሰው። ደስ ይላል በቃ። ትራንስፖርት መኪና ያን ያህል አይበዛም። እዚህ ጋር ነው ዴሊቨር የሚያደርጉ እቃ ሰዎችም አሉ። መንገዳችንን እንቀጥላለን። ደስ የሚል ቆይታ ይሆናል። ሰብስክራይብ እያደረጋችሁ ተከታተሉ። አረ ወተቴ ማሬን፣ አረ ወተቴ ማሬ እመጣልሻለሁ፣ ቅርብ ነው ሀገሬ፣ እስከዚያው ጠብቂ ናፍቆቴ ትዳሬ። አረ ወተቴ ማሬ እንግዳው ፍቅራችን ያለሸኝ መጨረሻ ነው ይህ ቦታ የሚያምረው ማለት ነው። በአይን እንደማየው ግን ምን ልበላችሁ፣ በድንጋይ የተከበበ ድንጋያማ በጣም ተራራ ነው አይደለም? እንዴት አየኸው አቤ? ደስ አይልም? ያ በጣም አስገራሚ ነው። ተፈጥሮ ራሱ በጣም ያስገርማል። የምር ምን ያህል ከፍታ እንዳለው እንግዲህ ሙሉ ለሙሉ የድንጋይ ኮንክሪት የተፈጥሮ ነው። ጨረሻ ነው የሚያምረው፣ የመጨረሻ ማለት ነው ከምላችሁ በላይ። ዝቅተኛው መንገድ ቆርጦ ተራመደ አንቺ በመሆንሽ የፍቅር መቤቴ፣ ጠብቂኝ እመጣለሁ ትዳሬ ናፍቆቴ። እንግዲህ ይሄ ዶሎቢያ ተብላ ነው የምታወቀው። እቺ ዶሎቢያ እንግዲህ በወርቅ በጣም ከሻኪሶ ዙሪያ ካሉት
የወርቅ አካባቢ በጣም የሚታወቅ ነው። የወርቁም አይነት ኳርዝ ነው። ኳርዝ ማለት እንግዲህ ከድንጋይ እየተፈጨ ነው ታጥቦ ወርቅ የሚወጣው ማለት ነው። እና በዚህ ወርቅ በማምረት ግንባር ቀደም ልትባል ትችላለች። እንግዲህ ሻኪሶ አካባቢን የምታውቋት ሰዎች ዶሎቢያ በጣም የምታወቅ ናትና በጣም ትንሽዬ መንደር ብትሆንም ግን በጣም ትልቅ የሆነ የወርቅ ሀብት ያለባት ከተማ ናት ማለት ነው። እንግዲህ ዶሎቢያ ይህን ትመስላለች። አማኗ አይ ወደ ላይማ አይመቸኝም። ዶሎቢያ እዚህ ነው። ዶሎቢያ በጣም ነው ደስ የሚለው። እዚህ ጋር ወርቅ እዚህ ጋር እንግዲህ እያደረጉ ያሉት ምንድነው? ወርቅ ኳርዝ እንግዲህ ሲሰሩ ድንጋዩ ተቆፍሮ ተፈጭቶ በማዳበሪያ ይዘው ተሸክመው ይመጡና ባህላዊ በሆነ መንገድ ማለት ነው ውሃ ወዳለበት አካባቢ መጥተው እንደዚህ እንደምታዩት በዚህ ባቲያ ይባላል ይሄ ማጠቢያው። እንደዚህ እያደረጉ ወርቅ ያጥባሉ ማለት ነው። አፈሩን ከወርቁ እየለዩ ላስት ታርጌታቸው ምንድነው? ወርቅ ያገኛሉ ማለት ነው። እንደዚህ በባህላዊ መንገድ ነው የሚሰሩት። እንግዲህ በሌላ ቪዲዮዎቻችን እንዴት ከመጀመሪያ ወርቅ ሲቆፈር ምናምን የመሳሰሉትን ከመጀመሪያ ሄደን ለማየት እንሞክራለን። ይሄኛው ግን እግረ መንገዳችንን ስንሄድ ሃይላይት ያየነው ነው የምናሳያችሁ። ከኛ ጋር ነው ነው ናይስ እንዴ ዛጋ አፈር ይዘው ተሸክመው የሚመጡት የወርቅ አፈር ነው ማለት ነው። ምናልባት እዛ ጋር ሲያፈሰው የምታዩት ማለት ነው። እንግዲህ የምታዩት እንግዲህ ለማድረግ ጤፍ ወይንም ብቅል አይደለም ወርቅ ነው እንግዲህ ያሰጡት። ደረቅ ሲሆን በደንብ አድርጎ አንዳንድ ሊለቀም የሚችልና በአይን የሚታዩ ወርቆች ሊገኙ ይችላሉና ይሄንን ድንጋዩም ላይ ተለጥፎ ከድንጋይ ጋር ኳርዝ የምንለው እንግዲህ በባህሪው ከድንጋይ ጋር አብሮ ተለጥፎ የሚገኙ ወርቆች ስለሆኑ ምናልባት በአይን የሚታዩም ሊኖሩ ይችላሉ። እንግዲህ ይሄ አፈር ነው። አፈር ውስጥ እንግዲህ ወርቅ አለ። እንግዲህ አስጥተው የምታዩት ወርቅ ነው። ከዚህ የሚገኘው የሚለቀመው ተለቅሞ ቀጣይ እንግዲህ ደግሞ ይፈጃል ማለት ነው። በዚህ መልኩ ነው የሚሰራው። በጣም የሚገርም ነው። ጓደኛዬ እንደነገራችሁ የተሰጣው እህል አይደለም አፈር ነው። ውስጡ ላይ ወርቅ አለው ማለት ነው። በጣም ተአምር ነው። በጣም መንገዳችን እንቀጥላለን ማለት ነው። ወደ አይዲማ ወደ ዋናው ቦታ ቪዲዮ ቀጣይ ፓርት በቀጣይ ቪዲዮ የምንለቅላችሁ ይሆናል። ሰብስክራይብ አድርጋችሁ ኖቲፊኬሽን እንዲደርሳችሁ ጠብቆን አስገራሚ የሆኑ ቪዲዮዎች ለማየት ነው። ቫፍሎግስ ሰብስክራይብ ያድርጉ። እናመሰግናለን። በጣም ጭቃማ ቦታ ነው። እንዴት እየተሰቃየ እየገባ እንደምንወጣ አታውቁም። ፐርፐዙ ለወርቅና ለወርቅ ብቻ ነው። ምክንያቱም አካባቢው እንዳለ ወርቅ ነው እና እዛው አድረው እዛው እየሰሩ ለሚኖሩ ሰዎች እንግዲህ ለነሱ አስፈላጊውን የሆነ ከምግብ ከአልጋ ጀምሮ ለማሟላት ይሞክራሉ ማለት ነው። እና ቤዝ የሆነው ይሄ ቴምፖራሪ እና ዙሪያውን ከጓሮችና ከፊት ለፊት በወርቅ የተከበበ ነው ማለት ነው። እና አሁንም መንገዳችንን አልጨረስንም፣ ገና ይቀረናል። ከዚህ በላይ ብዙ ነገሮች እናያለን። የምናየውን እያጋራናችሁ እያስተዋወቅናችሁ ለመሄድ እንሞክራለን። ከኛ ጋር ነው።
ዲማ መንገዳችን ቀጥለናል ማለት ነው። ሁላችሁም እንዳትረሱ ሰብስክራይብ እያደረጋችሁ ለእናንተም ለነው ሁሉ ገጠር እየገባን ያለ ነው ማለት ነው። ሰብስክራይብ እያደረጋችሁ የነባብሎግስ ቤተሰብ ይሁኑ ማለት ነው። እናመሰግናለን። መዳረሻችን በጣም አስገራሚ ነው የሚሆነው። ሁላችሁም አብራችሁን ቆዩ። እናመሰግናለን። ከመደብ አቅፈሽኝ ከጎኔ ተኝተሽ እንደ ማገዶ ፍም ይሞቃል ትንፋሽሽ የውዴን መኖሪያ ሳውቀው ቦታውን ታሳየኝ ጀመረ